ሰላም በዚህ ቪዲዮ ካንቫን በመጠቀም ሳቢና ማራኪ የሆነ ተምብኔልን የምንሰራ ይሆናል። ካንቫ እጅግ በጣም ጠቃሚ የሆነ መሳሪያ ሲሆን በውስጡም እጅግ በርካታ ልንጠቀምባቸው የምንችላቸውን ነገሮች ይዟል። ይህም ለአጠቃቀም ቀላል ሲሆን ጀማሪዎችም በቀላሉ ሊረዱትና ሊጠቀሙት ይችላሉ። ከዚህም ቀደም ካንቫን በመጠቀም የዩቲዩብ ባነራችንን እና ፕሮፋይላችንን የሰራን ሲሆን እነዛን ቪዲዮዎች ካላያችሁ ሊንካቸውን ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ገብታችሁ እዩዋቸው። በቀጥታ ወደ እያንዳንዱ ስቴፕ ከመሄዳችን በፊት አንዳንድ ልታዘጋጇቸው የሚያስፈልጉ ነገሮች አሉ። እነዚህም ተምብኔሉ ላይ የሚገቡ ባክግራውንድ ኢሜጅ፣ ከፊት ለፊት ያለ ፎቶ፣ ተምብኔሉ ላይ የሚጻፍ ጽሁፎችን ቀደም ብላችሁ አስባችሁ አዘጋጅታችሁ በአንድ ፎልደር ብታስቀምጡ ለአሰራር ቀላል ይሆንልናል ማለት ነው። ስለዚህ ይህንን ካደረግን በኋላ በቀጥታ ወደ ብሮዘሩ በመሄድ ካንቫ ብቻ ብለን እንጽፋለን ማለት ነው። ከዛ ልክ እንደዚህ ሲያመጣልን ከላይ መጀመሪያ ላይ ያለውን ሊንክ እንጫናለን ማለት ነው። ከዛ ይህን ስናደርግ አካውንት ካለን ሎጊን እናደርጋለን። አካውንት ከሌለን ደግሞ ሳይን አፕ በማድረግ ወደ ካንቫ ኢንተርፌስ እንገባለን ማለት ነው። እንግዲህ እንደምታዩት የካንቫ ኢንተርፌስ ይሄንን ሲመስል ከዚህ በፊት የሰራናቸው ፕሮጀክቶች እንደዚህ ከታች ይቀመጡልናል ማለት ነው። እኛ ግን አሁን ተምብኔል ስለሆነ የምንሰራው በስተ ግራ በኩል ከታች ቴምፕሌት የሚል አለ ማለት ነው። ከዛ ያንን ቴምፕሌት እንነካዋለን። ከዛ ከነካነው በኋላ ቴምፕሌት የሚለው በዚህ መልኩ ይከፍትልናል። እዚህ ላይ ዩቲዩብ ተምብኔል የሚለውን እንጽፋለን። ይሄው እኔ ከታች ስላገኘሁት እሱን እንመርጣለን ማለት ነው። ስለዚህ ይሄንን ከመረጥን በኋላ ይኸው እንደዚህ አድርጎ ያሳየናል። ከፈለገን እዚች ጋር ከዜሮ ተነስተን ክሬት ኤ ብላንክ ዩቲዩብ ተምብኔል የሚለው ጋር ከዜሮ ተነስተን መስራት እንችላለን። ካልሆነ ደግሞ ራሱ ካንቫ የሚሰጠን ከስተማይዝ የሆኑ ተምብኔሎች አሉ ማለት ነው። ልክ እንደዚህ እንደምታዩቸው ከነዚህ ውስጥ እኛ የሚመቸንን መርጠን ለራሳችን መጠቀም እንችላለን ማለት ነው። ስለዚህ ይሄንን ስትመርጡ እርግጠኛ መሆን ያለባችሁ እዚች ጋር የዘውድ ምልክት ካለ በክፍያ ስለሆነ ፍሪ የሆኑትን ነው እኛ መጠቀም የምንችለው ማለት ነው፣ ክፍያ እስካልከፈልን ድረስ። ስለዚህ ለምሳሌ ከነዚህ ውስጥ አሁን የዚችን ልጅ አሁን ብንመርጥ ፍሪ ነው እንደምናየው። ልክ እንደዚህ እንመርጣለን። ከመረጥን በኋላ ይኸውና ከታችም ሪሌትድ የሆኑ ሌሎች እንትኖችን ያሳየናል። ተምብኔል መስሪያ ከስተማይዝ የሆኑ ቴምፕሌቶችን ግን እዚች ጋር በስተቀኝ በኩል ከስተማይዝ ዚስ ቴምፕሌት የሚለውን ስንነካው ቀጥታ ኤዲት ማድረግ እንድንችል ልክ በዚህ መልኩ ይከፍትልናል ማለት ነው። ልክ እንደዚህ ከከፈተልን በኋላ እንግዲህ እንደምታዩት ከርሰሩን እያንዳንዱ ቦታ ስናስቀምጥ እንደዚህ ኤዲት ማድረግ እንድንችል ያስችለናል ማለት ነው። ለምሳሌ የዚችን ልጅ ፎቶ አውጥተን የራሳችንን ፎቶ ማስገባት እንችላለን። እንደዚህ አድርገን አውጥተን ካልሆነም ደግሞ ይኸው ከላይ ዴሊት የምትለዋን ምልክት የነካን ወይንም እሷን ትተን ጽሁፉን መቀየር። እዚች ጋር እያንዳንዱ ላይ ክሊክ ስታደርጉ እያንዳንዱን ባክግራውንዱንም ጨምሮ እያንዳንዱን እንትን መቀየር እንድንችል ያስችለናል ማለት ነው። ስለዚህ በዚህ መልኩ እናንተ በምትፈልጉት ባዘጋጃችሁት መልኩ ኤዲት ካደረጋችሁ በኋላ ሼር ነው የምታደርጉት ማለት ነው። እዚች ጋር በስተቀኝ ከላይ ከጨረሳችሁ በኋላ ሼር ታደርጉታላችሁ፣ ዳውንሎድ ታደርጋላችሁ ማለት ነው። እኔ ግን ከዚህ ይልቅ ከዜሮ ጀምረን በራሳችን ብንሰራ ወደዚህ እንመለሳለን። ከዛ ይሄንን እናጠፋለን። እኛ ከዜሮ ለመጀመር ከፈለግን እዚች ጋር ክሬት ኤ ብላንክ ዩቲዩብ ተምብኔል ምትላለች፣ እሷን እንጫናታለን። ልክ ባዶውን ከመረጥን በኋላ ይሄንን የሚመስል 4 ማዕዘን የሆነ ባዶ ካንቫስ ይሰጠናል። ልክ እዚህ ላይ በስተቀኝ ያሉ ነገሮች አሉ። ቴምፕሌት የሚለው ላይ ቴምፕሌቶችን መምረጥ እንድንችል ያስችለናል። ከዛ ቀጥሎ ኢለመንት የሚል አለ። ኢለመንት ላይ ደግሞ የተለያዩ ሎጎዎችን፣ ኢሜጆችን ሰርች እንድናደርግ የተለያዩ ሼፖችን፣ ፍሬሞችን እንድናገኝ ያስችለናል። ቀጥሎ ቲ የሚለው ላይ ቴክስቶችን፣ ጽሁፎችን ማካተት እንድንችል ያስችለናል። ከዛ ከታች አፕሎድ የሚል አለ። አፕሎድ ደግሞ ራሳችን ሴቭ ያደረግናቸውን ኢሜጆች ይዘን መተን እንድናስገባ ያስችለናል ማለት ነው። ከዛ እዚህ ላይ ኢሜጆች ከሌሉ አፕሎድ ፋይል ብለን ማምጣት እንችላለን። ልክ አፕሎድ ፋይል ስለው እንደዚህ አድርጎ ያስመርጠኛል። ለምሳሌ እችኛዋን ለባክግራውንድ እጠቀማለሁ ብዬ መርጬ አፕሎድ ብለው
ልክ እዚች ጋር እንደዚህ ያመጣልኛል፣ ያስገባልኛል። የምፈልገውን ባክግራውንድ፣ የምፈልገውን ኢሜጆች ልክ በዚህ መልኩ ያስገባልናል። ካልሆነ ደግሞ ለባክግራውንድ ምን መጠቀም እንችላለን? እዚች ጋር ኢለመንት የሚለው ጋር እንገባና ባክግራውንድ ብለን መጻፍ እንችላለን ማለት ነው። ልክ ይኸው ባክግራውንድ የሆኑ ኢሜጆችን ያሳየናል። ከዚህ ውስጥ ፍሪ የሆነውን መርጠን መጠቀም እንችላለን ማለት ነው። ይህ ካልሆነ ደግሞ የራሳችንን የሆነ ባክግራውንድ መጠቀም እንችላለን። ለምሳሌ እኔ ይህንን ልጠቀም ብዬ ባስብ ይህንን አምጥቼ እዚህ እንትኔ ውስጥ አስገባዋለሁኝ ማለት ነው። ልክ እንደዚህ ካስገባሁት በኋላ ቅርጹን ከያዘልኝ በኋላ ማስገባቸውንና ያዘጋጀሁትን ጽሁፍ ደግሞ አፕሎድ ማድረግ ይጀምራሉ። ለምሳሌ እኔ 3 የተለያዩ ልጆች አሉ። እነሱን ቀጥታ ከfreepik.com ላይ በመግባት ኢሜጆቹን አገኘዋቸው። ከዛ የነሱን ኢሜጆች ደግሞ ቢጂ ሪሙቨር የሚባል ዌብሳይት ላይ በመሄድ ባክግራውንዳቸውን ሪሙቭ አድርጌ ልክ በዚህ መልኩ ኢሜጆቹን አዘጋጅቼ ስለነበር እነሱን ኢሜጆች አፕሎድ አድርጌያለሁ እዚህ። ከዚህ ደግሞ ስቤ ወደዚህ አመጣና ልክ እየተወያዩ እንዳሉ አስመስሎ ለመስራት ነው እኔ እያሰብኩኝ ያለሁት። ስለዚህ ልክ ይሄኛውን ሶስተኛውንም ልጅ እንደዚህ አድርጌ ከዚህ መርጬ እዚች ጋር አመጣዋለሁ ማለት ነው። ስለዚህ የምፈልጋቸውን እንትኖች አመጣውኝ። ከዛ ሪሳይዝ ነው እያደረግኩኝ የሚሄደው። ሪሳይዝ ሳደርግ ልክ እንደዚህ ስትነኩት ሪሳይዝ ማድረግ እንድትችሉ ያስችላችኋል፣ ተለቅ እንድታረጉ። ከዛ ይኸው ኤዲት ማድረግ ነው በቃ። ይሄንን እኛ በምንፈልገው ሳይዝ እና በምንፈልገው መጠን እንዲሆንልን እንደዚህ እናደርጋለን። ከዛ ይሄንም እናመጣዋለን፣ ትንሽ ጠጋ እናደርገዋለን ወደዚህ ሳይዛቸው እንዲቀራረብ በዚህ መልኩ እናደርጋለን። ይሄኛውንም ትንሽ ተለቅ እናደርገዋለን። ያው እየተወያዩ እንዳሉ ለማስመሰል ነው እያሰብኩኝ ያለሁት። ከዛ ይሄንን ካደረግን በኋላ ፖዚሽናቸው እንግዲህ የተዘበራረቀ ነው። እዚች ጋር 3 የተለያዩ ኢሜጆች ስለሆኑ እዚች ጋር ከላይ ፖዚሽን የምትለዋን ነክተን ሌየር ላይ እንሄዳለን። ሌየር ላይ ሄደን እዚች ጋር ቅደም ተከተላቸውን ማስተካከል እንችላለን። ከላይ ከታች እንዲሆንልን በዚህ መልኩ ማስተካከል እንችላለን ማለት ነው። ይሄንን ደግሞ እንደዚህ ስናደርግ አንዱ ከጀርባ ይሄዳል፣ አንዱ ደግሞ ከፊት ይመጣል። ልክ እንደዚህ ብናደርገው አሁን ይሄኛውን ኢሜጅ እንምረጥና ትንሽ እንደዚህ ወደ ፊት ለፊት ተለቅ ባደርገው አያቸው እንደዚህ ይሆናል ማለት ነው። ያው ኦርጋናይዝድ መሆን አለበት ሁሉም ነገር። ይሄኛውንም ኢሜጅ እንደዚህ አድርገን ልክ ቦታውን እንዲይዝ ትንሽ ሳይዙን ብንጨምርለት፣ ከዛ ይሄኛውም ሰውዬ ትንሽ ስላነሰ የሱንም ሳይዝ እንደዚህ አድርገን የዛኛውን የጀርባውን ይሄኛው ስለሸፈነብን ነው። ይሄኛውንም እንደዚህ ተለቅ አድርገን ይሄንን እንደዚህ አድርገን እንደዚህ ብናደርግ የተወሰነ ወደዚህ ላምጣው። ስለዚህ እንደዚህ ብናደርግ አሁን በተወሰነ እንትን እንዲልን ማድረግ ይቻላል ማለት ነው። ይሄኛውን ትንሽ ልቁረጠው የተወሰነ ያህል እዚህ ድረስ ባመጣው ማይኮቹ እንዳይደራረቡ እዛ እንደዚህ አደርጋለሁ ማለት ነው። ልክ እንደዚህ ይሆናል ማለት ነው። ስለዚህ ሁለቱ ሰዎች እየሰሙት ነው። ይሄኛው ደግሞ በስተግራ በኩል ያለው እያወራ እንዳለ ለማስመሰል ነው የሞከርነው ማለት ነው። ስለዚህ እንደዚህ ካደረግን በኋላ ምንድነው የምናደርገው? በመቀጠል ቴክስቶችን ነው የምንጨምረው። ቴክስት ለመጨመር ደግሞ እዚች ጋር መተን እንደዚህ ቴክስት እንመርጣለን። አድ ሄደር ሚለውን መርጠን ከዛ እኛ ቴክስታችንን እንጨምራለን። how to get more views ብለን እንደዚህ ብንጽፍ አሁን ቴክስታችንን በዚህ መልኩ አስገባን። ከዛ እዚህ ኢፌክት ላይ እንገባለን ቴክስታችንን ለማስተካከል። እንዲህ አይነት ብዙ ቴክስቶችን እንደዚህ እያደረገን እየለወጥን እንድንቀይር ያስችለናል ማለት ነው። ይኸው ብዙ አይነት እንትኖች አሉ፣ አድቫንስድ የሆኑም አሉ። ስለዚህ ይህንን ወደ ላይ እንሳበው እንደዚህ ያደረግን። ከዛ ከርቭ ማድረግ ከፈለግን ከርቭ ማድረግ እንችላለን ማለት ነው። ይሄው እዚህ ላይ ከርቭ ምትለዋለች። እንደዚህ ከርቭ አድርገን ጽሁፉን ደግሞ በእንደዚህ አይነት ከጀርባው ብናደርገው፣ ከዛ ከለሩን ደግሞ እዚች ጋር ከለር ሚለውን እንመርጣለን። ከለሩ አሁን ቢጫ ስለሆነ ወደ ሌላ ከለር የጽሁፉን መቀየር እንችላለን ማለት ነው። እንደምታዩት ወደ ሰማያዊ፣ ወደ ኦሬንጅ
ደስ ወደሚስብ ጽሁፎች የተለያዩ እንትኖች ባይበዙ ይመከራል። ስለዚህ ጽሁፉን ይዤ እንደዚህ አድርጌ እጨምረዋለሁ ማለት ነው። ስለዚህ እዚች ጋር how to get more views እንዴት ነው more view ማግኘት የምንችለው በሚል እየተወያዩ እንዳለ ለማሳየት ነው። ከዛ ቴክስት ሌላ ልጨምር አነስ የሚል ለምሳሌ እዚች ጋር በትንሹ አንድ ቴክስት 1k ብዬ ብጽፍ እቺን ቴክስት ወስዳትና እዚች ጋር እንደዚህ ባስቀምጣት ከዛ አሁንም አንድ ቴክስት እንጨምር እዛ 100k ብለን እንደዚህ አድርገን ብንጽፍ እዛ ይሄን ደግሞ እዚች ጋር በስተቀኝ ብናደርግ ከዛ እዚህ ላይ ኤሌመንት ላይ መተን አሮ ብለን መጻፍ እንችላለን። ወይንም አሮ ብለን ስንጽፍ ከርቭድ አሮ ለምሳሌ ብለን ብንጽፍ እዚች ጋር አሮዎችን ያመጣልናል። በክፍያም የሆኑ ፍሪም የሆኑ አሮዎች ይመጣሉ። ከዛ ከዚህ ላይ እንደዚህ እችኛዋን ወደዚህ ነው እናመጣታለን ማለት ነው። ልክ እንደዚህ ካመጣናት በኋላ ሳይዟን ብንቀንሳት በምንፈልገው መጠን ከዛ እንደዚህ አድርገን ይሄው ከ1000 ወደ 100 ቪው ከዛ የሷን ከለር ደግሞ እዚች ጋር ከለር የሚለውን በመንካት ከለሯን ወደ አረንጓዴ ብንቀይር እንደዚህ ይሄኛው አረንጓዴ ይሻላል አይ ቲንክ። ስለዚህ ይሄንን ብናደርግ ልክ በዚህ መልኩ እንትን ማለት እንችላለን። ጽሁፎቹን ሌላ ከለር ማስያዝ እንችላለን። ይሄኛውን ሰማያዊውን ቀይ እናድርገው። ያው 1000 ማለት ዝቅተኛው ነው ለማለት እንደዚህ አድርገን ቀይ ብናረገው ይሄው ቀይ የነበረውን ወደ እዚህኛው ወደ ሰማያዊ ይሄኛውንም ሰማያዊውን ደግሞ ወደ ቢጫ ወይንም ወደ ደስ ወዳለን እንትን ማድረግ እንችላለን ማለት ነው። ቢጫው አይታይም ትንሽ እሷን እንቀይራት። እንደዚህ አድርገን ወደ አረንጓዴ ብንቀይረው ልክ በዚህ መልኩ ወደ አረንጓዴ ይሆናል ማለት ነው። ስለዚህ እንደዚህ በማድረግ ቴምፕሌታችንን መስራት እንችላለን። እዚህ ላይ በጣም ብዙ የሆኑ ኢፌክቶች አሉት። እነሱን እየነካካችሁ ማየት ትችላላችሁ። እዚህ ላይ ለምሳሌ ትራንስፓረንሲውን ይቀይርልናል። ፍሊፕ የሚለውን መቀየር እንችላለን። የተለያዩ አድቫንስድ የሆኑ ፊቸሮች አሉት። ስለዚህ እኛ በምንፈልገው መሰረት ልክ እንደዚህ አድርገን ተምብኔላችንን ሰርተን ከጨረስን በኋላ ምንድነው የምናደርገው? ኤክስፖርት ነው የምንለው ማለት ነው። እዚች ጋር ሼር ምልክቷን እንነካለን። እዚህ ከታች ዳውንሎድ የሚል አለ። ዳውንሎድ ምልክቷን ነክተን ከዛ በፒኤንጂ መልክ ዳውንሎድ እናደርገዋለን ማለት ነው። ልክ ይኸው እንደዚህ ስናደርግ በዚህ መልኩ ዳውንሎድ ያደርግልናል። ያው ልክ እንደዚህ ካደረገልን በኋላ ስንከፍተው ይህንን ይመስላል ማለት ነው። ስለዚህ የሰራነው ቴምብኔል ሰው ይህንን አይቶ ነው እኛ ቪዲዮ ላይ ገብቶ ማየት እንዲችል ሳቢ የሆነ ተምብኔል ማለት ልክ እኔ ለመስራት ያህል አሳየዋችሁ። በዚህ መልኩ እናንተ የተሻለ በማድረግ መስራት ትችላላችሁ ማለት ነው። ስለዚህ ይህንን ወስዳችሁ በምትለቁት ቪዲዮ ላይ ተምብኔል ቦታ ላይ ስታስገቡት ተምብኔል ሆኖ ፊት ለፊት የሚታይ ይሆንላችኋል ማለት ነው። ስለዚህ የዛሬው ቪዲዮ ይሄንን ይመስላል። እንግዲህ እናንተም በያላችሁበት ቪዲዮን ፓውዝ ፕሌይ እያደረጋችሁ በራሳችሁ ሞክሩ። ከኔም በተሻለ እኔ ብዙ ለእናንተ ለማሳየት ያህል ነው። በተሻለ በደንብ አድርጋችሁ ቆንጆ ተምብኔል በመስራት ሞር ቪው የምታገኙበትን መንገድ መፍጠር ትችላላችሁ። ካንቫ እንደምታዩት በጣም አድቫንስድ ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ለብዙዎች አጋሯቸው። አዲስም ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ሰናይ ጊዜ ለሁላችንም ይሁን ባይ